ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ብሪታንያውያን የማህበራዊ ሚዲያ አክቲቪስቶች ወደ አሜሪካ እንዳይገቡ ተከለከሉ። 2 ብሪታንያውያን አክቲቪስቶች ጨምሮ 5 ሰዎች የንግግር ነፃነት ለማፈን ሞክረዋል በሚል ወደ አሜሪካ እንዳይገቡ መከልከላቸው ተሰማ። የሊበር ፓርቲ የቀድሞ አማካሪ እና ሴንተር ፎር ካውንተሪንግ ዲጂታል ሄት የተሰኘ ማዕከል መሪ የሆነው ኢምራን አህመድ እና የግሎባል ዲስኢንፎርሜሽን ኢንዴክስ ኃላፊዋ ክሌር ሜድፈርድ በትራምፕ አስተዳደር ጽንፈኛ አክቲቪስቶች ተብለው ወደ አሜሪካ እንዳይገቡ ተከልክለዋል። ፈረንሳዊያን የአውሮፓ ህብረት የቀድሞ ከፍተኛ ኮሚሽነር እንዲሁም 2 ጀርመን የሚገኙ ነባር የጸረ ኦንላይን ጥላቻ አራማጆችም አሜሪካ መግባት እንደማይችሉ ተነግሯቸዋል። የአውሮፓ መረጃ እርምጃውን የተቃወሙት ሲሆን የዩናይትድ ኪንግደም መንግስት ደግሞ የንግግር ነፃነት ለማስጠበቅ ቁርጠኛ እንደሆነም አስታውቋል። እያንዳንዱ ሀገር የራሱ የቪዛ መመሪያ እንዳለው ብንገነዘብም ኢንተርኔት ከጎጂ ይዘት የሚጠብቁ ህግጋትንና ተቋማትን እንደግፋለን ይላል የዩኬ መንግስት ቃል አቀባይ መግለጫ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የጉዞ እገዳውን የአውሮፓ ዲጂታል ነፃነት ላይ የተቃጣ ማስፈራራትና ማፈን ነው ብለውታል። የአውሮፓ ህብረት ውጭ ጉዳይ ኃላፊ ካጅ ካላስ በበኩላቸው ተቀባይነት የሌለውና ነፃነታችን ለመገዳደር የተደረገ ሙከራ ነው ብለዋል። አሜሪካ እርምጃው የአሜሪካ የቴክኖሎጂ ኩባንያዎች ገደብ እንዲበጅላቸው ዘመቻ ያደረጉ ሰዎችና ተቋማት ላይ የተወሰደ ነው ብላለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ የአሜሪካን ሉዓላዊነት የሚጥሱ የውጭ ፖሊሲዎች እንደማይቀበሉ ግልጽ አድርገዋል። የአሜሪካ የንግግር ነፃነትን ለማፈን የሚሞክሩ ሰዎችም ተቀባይነት የላቸውም ብለዋል። ከሊበር ፓርቲ ጋር ቅርበት ያለው አህመድ ከባይደን አስተዳደር ጋር በቅርበት እየሰራ የነበረ ነው ስትል አሜሪካ ትኮንናለች። ቢቢሲ የአህመድን ተቋም አስተያየት ጠይቋል። ክሌር ሜድፈርድ ደግሞ የተሳሳተ መረጃን ስርጭትን ለመቆጣጠር GDI የተሰኘውን ድርጅት ያቋቋመችው በ2018 ነበረ። የGDI ቃል አቀባይ ለቢቢሲ እንደገለጹት የቪዛ ክልከላው የንግግር ነፃነት ላይ የተቃጣ ጥቃትና የመንግስት ሳንሱር የሚያሳይ ነው። የትራምፕ አስተዳደር የሚቃወመውን ድምፅ ለማፈንና ለማስፈራራት የፌዴራል መንግስቱን እየተጠቀመ ነው። የዛሬው እርምጃው ሞራል የጎደለው ህጋዊ ያልሆነና አሜሪካውያን ያልተላበሰ ነው። በአውሮፓ ህብረት የቴክኖሎጂ ቁጥጥር ከፍተኛ ኮሚሽነር የነበሩት ቲዮር ፕሪንቶን ቪዛ ከተከለከሉ ግለሰቦች መካከል ናቸው። የአሜሪካ ውጭ ጉዳይ ሚኒስትር ብሪቶን የአውሮፓ ህብረት ዲጂታል ሰርቪስ አክት አድራጊና ፈጣሪ ናቸው ሲል ገልጿቸዋል። ድርጅቱ ማህበራዊ ሚዲያዎች ላይ ቁጥጥር የሚያደርግ ነው። ብሪቶን ከኤክስ ባለቤቱና ከዓለማችን ቱጃር ሰው ኢላን መስክ ጋር ግጭት ውስጥ ገብተው ያውቃሉ። የአውሮፓ ኮሚሽን በቅርቡ በሰማያዊ እርማት ሳቢያ ኤክስን 120 ሚሊዮን ዩሮ መቅጣቱ ይታወሳል። ህብረቱ እንደሚለው ኤክስ የተቃዋሚዎችን ማንነት በደንብ ሳያጠራ ነው ብሎ ቲክ የሚሰጠው። የቪዛ እገዳው ተከትሎ አስተያየታቸውን በኤክስ ገጻቸው የሰጡት ብሪቶን አሜሪካውያን ወንድሞቻችን ሳንኩር ያለው የምታስቡበት አይደለም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።